መተተኛዋ በንጉሱ ላይ ያደረገችውን እርግማን ምን መሰላችሁ? ንጉሱ በዓለም ላይ ያሉ ድምጾች በሙሉ በጣም አጥርቶ የሚሰማ ጆሮ እንዲኖረው አደረገችው። ማንኛውም ትንሽ ድምጽ እንኳን በራሱ ላይ ከባድ ህመም ያመጣበት ጀመር። በዚህ ምክንያት ንጉሱ ሕፃኗን ልዕልት ድምጽ ማጥፋት እስከምትችልበት እድሜ ድረስ ንግስቲቷንና ልዕልቷን ሳኒ ወደ ሌላ አቅራቢያ ወደሚገኝ መንግስት ሰደዳቸው። ከዚያም ንጉሱ በቤተ መንግስቱና በኤቨን ከተማ የሚኖሩ ሰዎች በሙሉ በባዶ እግራቸው እንዲራመዱ፣ በሹክሹክታ እንዲናገሩና ምንም አይነት ድምጽ እንዳያሰሙ አዘዘ። መሳቅ፣ ማልቀስ፣ ማስነጠስ፣ ማሳልና ማንኮራፋት ሙሉ በሙሉ የተከለከለ ሆነ። ማንኛውም ድምጽ ያሰማ ሰው ከሀገር ይባረር ነበር። አብዛኛዎቹም ይህንን አስቸጋሪ ህግ በመሸሽ ግዛቷን ጥለው ተሰደዱ። ዓመታት አለፉ። በአቅራቢያው ባለው መንግስት ውስጥ ልዕልቷ ሳኒ እያደገች ሄደች።